ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለሁ አልሐምዱሊላህ። በሌላ አንድ ጉዳይ ደግሞ ተመልሼ መጥቻለሁ። ዛሬ ምንድነው እዚህ ሀገር ላይ አረብ ሀገር ላይ በተለይ አረብ ሀገር ላይ ስኖሩ እባካችሁ ሸር አድርጉላቸው። ለማንኛውም ሰው አትጣሉ። እዚህ ሀገር ላይ ስትጣላ አንተ ወብረተህ ወይም የሆነ እንትን ብለህ ልትጣላ ትችላለህ ከሰው ጋር ወይም የሆነ ጠብ ሊያጋጥም ይችላል። ራስን ተከላከል። ግን እባክህ ስመታ ሰንዝረህ አትምታ። አፍንጫውና አይድማብህ። ከደማብህ እዚህ አረብ ሀገር ላይ በጣም ከባድ ነው። አዲስ በተለይ ህጉን የማታውቁ ከኢትዮጵያ የመጣችሁ ልጆች ወጣ የምትሉ አዲስ ፍንዳታዎች አስራዎቹ ያላችሁ ቢያንስ እስከ 20 ምናምን ያላችሁ ገና ወጣቶች እባካችሁ ሁሉም ሰው ነው ማሳለፍ የለም። የኢትዮጵያ ሰው የታወቀ ነው። ግን የምነግራችሁ ነገር እኔ የምነግራችሁ ነገር እባካችሁ ለምን አንድን ሰው በመታችሁበት ሰዓት ያ ሰውዬ እናንተ ጋር ሳይስማማ ሂዶ ከከሰሳችሁ እናንተ አብቶላችሁ ወይ ኢትዮጵያ ትሰፈራላችሁ ወይ ደግሞ እስር ቤት ትቀጠቀጣለህ ወይ ደግሞ የምትቀጣው ብር እንዳይመስልህ። ጥንቃቄ አድርጉ እባካችሁ። ለምን እናንተ ያንን ሰውዬ እሱን ቢመታችሁ እንዳትፋቱት። ያ ሰውዬ እናንተን ቢመታችሁ እዚህ ሀገር በቃ የፈለገ ነገር ቢመጣ ህግ አይለቀውም። የዚህ ሀገር ህግ እንደ ኢትዮጵያ አይደለም። አዳምጡኝ። የዚህ ሀገር ህግ እንደ ኢትዮጵያ አይደለም። ኢትዮጵያ በፈለክበት ትገደላለህ፣ ምን ትላለህ እያያችሁት ነው የኢትዮጵያን ህግ። እዚህ ሀገር ግን እኔ ኢትዮጵያ የሰው ልጅ ለህግ አይቀርም ማለት አይደለም። ግን ስታውቁ እናንተ ማንኛውም ሰው ያውቃል ኢትዮጵያ ላይ ያለው ነገር። የሰው ልጅ እንደ ጉድ እየሞተ ሽፍታ እየገደለው ነው እየጨፈጨፈ ባለበት ሁኔታ ላይ ያንን አይተህ ክላሽን አስቀምጠህ ኢትዮጵያ መተህ ስትታኮስ እዚህ እንደ ኢትዮጵያ መስሎህ እዚህ እንደገና ሰው ጋር ጣላለሁ፣ ሰው ጋር ባከሳለሁ፣ ሰው ጋር እንዲህ ነኝ መስሎሃል። ሀቢቢ አንተ ራስህን እንዴት እንደሚያደርግህ አታውቅም። አንተ ይወስድሃል፣ በዱላ ይቀድሃል። አዳርን ሲቀዳ ውሎውን ሌላ ይቀድሃል፣ ሶስተኛ ሌላ ይቀድሃል። ይቀድሃል አልኩህ ይቀድሃል፣ አይገልጸውም። የምትመታበት ደግሞ ብትር እንዳይመስልህ። ከረባ ይሳካልሃል፣ ይቀድሃል፣ ይሸመልቃል። አንተ የምታስበው ምንድነው? ኧረ እኔ ማንና መስሎሃል። ውሸት ወሬ። እዚህ ተባብረህ ምናምን ደግሞ የምትገጥሙ ሰዎች አላችሁ። ተባብራችሁ ምናምን ብገላገል ይሻላል። እንዲህ መገላገል ጥሩ ነገር የለም። ሰው ሲጣላ በመሀል ገብታችሁ ገላገሉ። የእናንተ ወንድም ቢሆን አትደረጉ። የወንድ ልጅ ባህሪ አይደለም። ጀግና የሚገላግል ነው። ወንድ ልጅ ሲጣላ ይመታታል። ለምንድን ነው እኛ ተሪፈር ነው ይሄ የሚባልበት አይደለም ሀቢቢ። ማንኛውም ሰው ሊያብር ይችላል። ሲያብር ታብራለህ። ታያብር ሲቀር ግን አትበሩና ማስታረቅ የሚያህል ነገር የለም። ማረጋጋትን የሚያህል ነገር የለም። ተጠንቀቁ። ጥንቃቄ አድርጉ። እዚህ ላይ ለምን የመጣህ ሁለት ሰራ ነው ልትለወጥ ነው። ግን እዚህ መጣህ የኔ ጓደኛ ነው የገጠመው ብለህ እንደገና መገላገል ሳይሆን ወንድ ከሆንክ አንተ ቆስጠል ያልከውክ ሌላም ሊሆን ይችላል። ባንግላዴሽ፣ ህንዲ፣ ፓኪስታን፣ መስሪ ሊሆን ይችላል። አላህ ይከልክ ሀቢቢ ማለሽ በስ አለጀምክ አንተ ጓደኛ ከሆነ ከለ አለጀምክ ያሻ ቢራህ ተዋል በቃ ትገላገለዋለህ። ግን ተደርቦ ሌላ የሚመጣ ከሆነ ወግፍ ትለዋለህ፣ ስቶፕ ትለዋለህ። ያንኛው ጓደኛው የሚሰነዝር ከሆነ እንዴ የማርገህ ቀርም በለው ዲፋው የሚደረብ ከሆነ ጓደኛ የሚሞት ከሆነ ግን መገላገሉን የሚያህል ነገር የለም። ገላግሏቸው፣ አስታርቋቸው። ሲጀመር አትጣሉ። የሚያጣላችሁ ነገር ብዙ ነገር ሊኖር ይችላል። ፀሐይ ነው አሁን ብዙ ነገር ወደፊት እናንተ አዲስ የመጣችሁ ከኢትዮጵያ መሰላቸት አለ፣ ሙቀቱ አለ፣ ብዙ ነገር አለ፣ አለመስማማት አለ፣ ብዙ ነገር ስላለ ረጋ ብላችሁ ተረጋግታችሁ እንዴት ነው እቺን አመት 2 አመት ጨርሰን ወደ ካንስሌሽን ሄደን የራሳችን የግላችን ስራ እንኖረው ብላችሁ ግዴታ ቅንጭላታችሁ ላይ አድርጋችሁ መጨረስ አለባችሁ እንጂ
ያዛረ ግጥም አረከው ያዛረከው ግጥም አረከው። እዚህ ሀገር ያለ ሰው ወላሂ አይችልም፣ ምንም አይችልም። አንዴ ከሰጣው ወላሂ ብድግ ደንበል ምን ሆነ ያዞረዋል። ማንኛውም ሰው ነው ሙቀት ሀገር። ኢትዮጵያ ግን አንዴ በመታው ቦክስ ይሄን በፈነክተው ራሱ ኢትዮጵያ ሳይወርቅም ኢትዮጵያ ላይ አይወርቅም፣ እየተንገዳገደ ነው የሚገጥምህ። እዚህ ሀገር ግን በጣም ሙቀት ስላለ አንዴ ከመታው ይፈላል፣ ሰው ልጅ ጠብላል። የዛን ሰዓት አንተ ለፍርድ ትቀርባለህ። ለፍርድ ስትቀርብ አንተ እኔ አንተን ያርገኝ የዛን ሰዓት ተው እንዴት እንደምትሆን ይታየኛል። ያነሳሃል፣ ይዋርድሃል፣ ይወስድሃል፣ ያመጣሃል፣ ይቀድሃል። ታውቀዋለህ፣ ዱላውን ይቀድሃል፣ አይገልጸውም። አንተ ግን የምታስበው ምንድን ነው? ወንጀለኛ ከሆንክ እዚህ ሀገር እቺ ሀገር የምትታወቀው በሰላም ይቻላል። የዚች ሀገር ሰላም ከዓለም አንደኛ እርግጠኛ ነኝ አንደኛ ናት። ሁለተኛ አይቻለሁ የሆነ ጋዜጣ ላይ ውሸት እንደዚች ያለ ሀገር ሰላም ያለበት ሀገር ትክክለኛ ህጋዊ ያለበት ህግ ያለበት ሀገር እኔ ወንድ የሆነ ሰው የዱባይን ህግ መጥቶ ኢትዮጵያዊ ሆነ የዱባይን ህግ ናና አይ በቃ የሰው ልጅ ምን ያክል እንደሚከበርበት የሰው ልጅ ምን ያክል መብትና ግዴታውን የሚያቀበት ሀገር የት ነው ብለህ ብትጠይቅ ዱባይ ነው። ኢማራትን ናና አይ ማንኛውም እዛ ሄደህ እኔ ጀግና ነኝ፣ እኔ ሽፍታ ነኝ፣ እኔ ሀብታም ነኝ፣ እኔ ምንድን ነኝ እያልክ የምትጎረርኩና ናናችን ሀገር አይ ለምንድን ነው እያልኩብህ ሀብታም ድሃው አንዴ ብታምን ባታምን ትመጣለህ። ከኢትዮጵያም ሆነ ከአውሮፓ ከሌላ ከእስያም ከተለያዩ አህጉራት ናት ሆነ ከአፍሪካም ናት ሆነ ችግር የለውም እና ከፈለክበት ከአውሮፓ ከአሜሪካ ነው ቢኤምደብሊው ትይዛለህ፣ እሱም ይይዛል። ሙቀንጭላ ካለህ ሙቅ ካለህ አንተ ማይንድ ካለ የፈለከው ስራ መስራት ትችላለህ። ህጉን አሟልተህ ማለት ነው። ማንም አንተን ከየት አመጣው ገንዘቡን የሚል ሀካል የለም። ልክ እንዲያገር አድርገህ እቺ ነገር ትኖርባታለህ። እና እዚህ ሀገር ላይ ጥንቃቄ ያስፈልጋል። ተጠንቀቃችሁ። እንዴት አድርገን ነው በቃ ኢትዮጵያ ብር ካላችሁ ስባችሁ እዚህ ሀገር ላይ ምርጥ ስራ መስራት ትችላላችሁ። ምርጥ ስራ በቀንጭላት በቃ እና ይሄን መሰረት ቤተሰብ ሁላችሁም ጥንቃቄ አድርጋችሁ ስራችሁን እንዴት ነው እናስኬደው እንጂ አትጣ። ይሄ ልላችሁ የመጣሁት ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዩቲዩብ እስኪያሳድጉልኝ ይላል። እኔም ከዚህ ከፀሐይ ጥሩ ስራ እስኪ አስተያየት ስጡኝ። እስኪ ምን ልስራ? እስኪስ ምን ልስራ? ዩቲዩብን በዚሁ ልቀጥልበት ልስራ? እስኪ ያለውን ነገር አስተያየት ስጡኝ እና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ እላለሁ። በተረፈ ሰላም ሁሉ ይመቻችሁ ቤተሰብ።